ወደ ክፍል 5 ከመግባታችን በፊት አንድ አጭር ጸሎት እንጸልያለን። እግዚአብሔር አባታችን ሆይ ስለኛ ስላለህ ዕቅድ እናመሰግንሃለን። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እኛ በተስፋ የምንጠብቅበት መልካም ነገር የሚፈጽምበት ስለሆነ በኢየሱስ ክርስቶስ ስም እናመሰግንሃለን። እንዲሁም ቃልህ እንደ መብራት ይመራኛል ለመንገዴም ብርሃን ነው ተብሎ እንደተጻፈ ቃልህ እንዲገለጥልንና ለመንገዳችንም ብርሃን ይሆነን ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። የቀረው ጊዜያችንን ሁሉ አንተ ተቆጣጠር፣ በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው ክፍል 5 ሮሜ ምዕራፍ 1 ከቁጥር 13 እስከ 15 እንዲህም ይላል። ወንድሞቼ ሆይ በሌሎች አሕዛብ መካከል ብዙ አማኞችን እንዳገኘው እንዲሁም በእናንተ መካከል አማኞችን ለማግኘት ፈልጌ ነበር። ነገር ግን ወደ እናንተ ለመምጣት ብዙ ጊዜ አቅጄ እስካሁን ያልተሳካልኝ መሆኑን እንድታውቁ እወዳለሁ። የሰለጠኑትንም ሆነ ያልሰለጠኑትን፣ የተማሩትንም ሆነ ያልተማሩትን አሕዛቦች የማስተማር ግዴታ አለብኝ። ስለዚህ ለእናንተም በሮም ለምትኖሩ ወንጌልን ላስተምራችሁ እመኛለሁ ይላል። ጳውሎስ ራሱን ለሁሉም አይነት ሰዎች ዕዳ እንዳለበት አድርጎ ይቆጥር ነበር። ወንጌልን የመስማት ዕድል እንዳለባቸው ያቅ ነበር። ምክንያቱም ክርስቶስ ይህንን ኃላፊነት ሰጥቶታል። የጳውሎስ ምኞት በሄደበት ሁሉ አማኞችን ማበረታታት ነበር። ይህም ተስፋ እርሱ በሚጎበኝባቸው ጊዜ እምነታቸው ጠንካራና ፍሬያማ የሆኑ ብዙ ክርስቲያኖችን እንዲያገኝ ነበር። ፍሬ በመጀመሪያ በአዲስ ክርስቲያኖችና በነባር ክርስቲያኖች ሕይወት ውስጥ የሚታይ መንፈሳዊ እድገት ነው። ጳውሎስ ወንጌልን ለማስተማር ተጠርቶ ይህን ለማድረግ ደግሞ ጸጋ ተሰጥቶታል። የክርስቶስ ወንጌል ለሁሉም ሰዎች፣ ለከፍተኛም ለዝቅተኛም፣ ለተማሩትም ሆነ ላልተማሩት፣ ለሀብታሞችም ለድሆችም ወንጌልን የማስተማር ግዴታው እንደሆነ አድርጎ ይመለከት ነበር እና ለዚህም ነው ቁጥር 14 እና 15 ላይ እንዲህ ያለው፣ የሰለጠኑትንም ሆነ ያልሰለጠኑትን፣ የተማሩትንም ሆነ ያልተማሩትን አሕዛቦች የማስተማር ግዴታ አለብኝ። ስለዚህ ለእናንተም በሮም ለምትኖሩ ወንጌልን ላስተምራችሁ እመኛለሁ ያለው። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።